ሰላም እንዴት ናችሁ? የአዶናይ ማለት ነው ሰግጥ ፈምስ የሚለው ላይ አብዛኛው ሰዎች ተቃውሞ እያሰሙ ይገኛሉ። ሰግጠን አንፈምስም አሉ። እኔ ግን 100% ነው የሚስማማበት። መሰገጥ መፈመስ ግን ያው ሰግጥ ሲባል አብዛኛው ልጆች ግን ያሰቡት ልብስ አውልቆ አደባባይ ላይ እርቃናቸውን መዝለል፣ ማበድ ምናምን አይምሮ እንደለቀቀው ሰው መሆን፣ ማይም መሆን፣ ደደም መሆን የመሰላቸው ልጆችም አሉ። መሰገጥ ማለት ላመኑበት ዓላማ ለሚሰሩበት ስራ ሰው ምን ይለኛል ብሎ ሳይሸማቀቁ እስከ ጥግ መስራት ነው ብለው አምነው ሰግጥ ፈምስ የሚለውን ነገር የተቀበሉም አሉ ይመስለኛል። ሰግጥ ፈምስ የሚለውን ነገር ከስራ ጋር ሰውን አለመፍራት ጋር ያላመነው ነገር እስከ ጥግ መግፋት ጋር አያይዘው ያልተረዱ ሰዎች ናቸው ይህንን ሐሳብ እየተቃወሙ ያሉ ብዬ አስባለሁና ሰግጥ ፈምስ የሚለው ቃል አትማር ማለትም አይመስለኝም። እኔ እንደተረዳው ከሆነ ትምህርት ላይ ራሱ በትምህርት ነው የሚሳካልኝ ኦር ደግሞ ተምሬ ዶክተር መሆን ይፈልጋለሁ ብለህ ካመንክም ላይብሬሪ ሌሎች ተማሪዎች ሳይገቡ ሲቀሩ ኳስ ሊጫወቱ ሲሄዱ እኔ ዶክተር መሆን እፈልጋለሁ የሆነ በትምህርት መድረስ የሚፈልገው ደረጃ አለ፣ ስለዚህ በዚህ ዓላማ መድረስ ለሚፈልገው ደረጃ ደግሞ እሰግጣለሁ ብለው መሰገጥ ነው የሚመስለኝ። በያዙት ነገር ላይ ባመኑት ነገር ላይ በሚሰሩት ስራ ላይ እስከ ጥግ መሰገጥ በሚለው ነው እኔ የተረዳሁት ማለት ነው። እኔ መረዳቴ ምን ያደርጋል ግን መንግስት ቢረዳለት አሪፍ ነበር ይሄን ሐሳብ። መንግስት ደግሞ አልተረዳም። ይሄ ሐሳብ ይቁም ብለዋል። ብዙ ተቃውሞ ብዙ ትችትም እየደረሰ ነው። ብዙ ትልልቅ ሰዎችም መንግስት ይሄንን ነገር ጣልቃ ገብቶ ማስቆም አለበት ብለው እያወሩ ስለሆነ ይሄን ሐሳብ ያመጣውም ልጅ አዶናይ ማለት ነው ይሄንን ቃል ከዛሬ ጀምሮ አንጠቀምም ብሏል ማለት ነው። ያው ይሻለዋል። ምክንያቱም ይሄ ቃል ምናልባት እንደ ኢትዮጵያ ባለው ሀገር ላይ ሊያሳስር ይችላል። ምናልባት የማያሳስር ጉዳይ ቢሆን ራሱ ይሄ ጉዳይ ያሳስራል ወይስ አያሳስርም የሚለው ነገር እስኪጣራ ድረስ እስር ቤት ላይ 2 ዓመት ሊታሰር ይችላል። ከዛ የሆነ የተወሰኑ ዓመታትን ከታሰረ በኋላ ነፃ ነህ ተብሎ ሊለቀቅ ይችላል ማለት ነው። ሳይፈረድበት 2 ዓመት ታስሮ ወይም ደግሞ ከዛ በላይ ማስረውት ነፃ ነህ ምን የሚል ህግ እንደሆነ አናውቅም፣ ግን ይሻላል እና ሐሳቡን መንግስት ባይቀበለውም እኛም በይፋ ደግሞ ወጥተን ባንናገርም ላሰብነው ለምንሰራው ስራ ማስቀጥ አለብን ለማለት ነው። አመሰግናለሁ። ቻው።